ትሰማለህ? ይሰማል። እሺ ሰላም። ከየት ቤተ እምነት ነው? እኔ ከፕሮቴስታንት ነበርኩኝ እና አሁን ላውራ። እሺ እኔ ለረጅም ጊዜ ፕሮቴስታንት ነበርኩኝ። ገባኝ ብዬ ካልኳቸው አንዳንድ ሰዎች ነበርኩ። ግን በመጨረሻ ግን ይሄንንም ቲክቶክ የጀመርኩት 1 ሳምንት ሊሆነው ነው መሰለኝ። ጉንፋን ይዞኛል፣ ይቅርታ ድምጼ ተዘግቷል። ግን አሁን እግዚአብሔር ይመስገን ሁሉን ነገር ግልጽ አድርጎ እግዚአብሔር ያለማንም እርዳታ፣ እኔ በሰው ሀገር ነው የምኖረው፣ ሩቅ ነኝ። ግን ቃሉን ከኮቪድ ጀምሮ ማንበብ ስጀምር በትክክል ሰው እውነትም እንደምትናገሩት ማለት ነው ሰው ቃሉን ከተረዳውና በትክክል ካነበበው በመጨረሻ ኦርቶዶክስ ነው የሚሆነው። ይህንን አረጋግጥላችኋለሁ። እና በመጨረሻ ማንም ሳይመራኝ አጠገቤ ወደምትገኘው ቤተክርስቲያን ሄጄ ማንም በሌለበት በባዶ መሬት ላይ ቆሜ እግዚአብሔርን ጠየቅኩት። እባክህን ይሄ ነገር እንዴት ነው? እኔ ኦርቶዶክስ ሆናለሁ የሚል በፍጹም ምንም አይነት እንትን አልነበረኝም። በመጨረሻ ግን እግዚአብሔር ግልጽ አድርጎ ሁሉን ነገር ሲያሳየኝ የመብርሃንንም ከዛ ፍጥረት እስከ ራእይ ያለውን በተለይ የእሷን ነገር በጣም በሚገርም እውነት ልንገራችሁ፣ እግዚአብሔር ካልገለጠው በስተቀር የእሷ ነገር አይገለጥም፣ አይታይም። ሰይጣን ደግሞ በተቻለው መጠን የሚያደርገው ነገር ምንድነው መሰላችሁ? ጠላትነቱ ከእሷ ጋር ስለሆነ እሷን መሸፈንና ማናናቅ መጣል ዋነኛው ስራው እሱ ነው። አይቀይርም፣ እሱ ነው ስራው። ከዛ በኋላ ደግሞ ቃሉን ማጣመም ትልቁ ስራው እሱ ነው። እና ምን እያደረገን ያለው በፕሮቴስታንት እምነት ያሉትን ሰዎች እያስመሰለ ማለት ነው። እየመሰላቸው በብርሃን ውስጥ እያሉ እየመሰላቸው፣ ነገር ግን በድቅድቅ ጨለማ ውስጥ ይዟቸው ቀጥታ እየወሰዳቸው ያለው ወደ ገሃነም ነው። የሚያሳያቸው ምንድነው? የሚመስላቸው እውነተኛውን ኢየሱስ የያዙ ነው የሚመስላቸው። ከዛ በኋላ የሚያሳያቸው የዚህን ዓለም ሀሳቧን፣ ምኞታውን፣ በቃ ያላትን ነገር በሙሉ አውጥቶ ዘርግፎ ያሳያቸዋል። ከዛ ቀጥታ የሚሄዱት ወዴት ነው? ወደዚህ ዓለም ማቴሪያሊዝም ወይንም ደግሞ ኮንሱመር ሶሳይቲ ያደርጋቸዋል። ከዛ አይነት ሶሳይቲ ለመውጣት በጣም ከባድ ነው። ከዛ ምን ይመጣል መሰላችሁ? ትዕቢት ይመጣል። ትዕቢት ደግሞ ምንድነው የሚያደርገው? እርስ በርስ እንዳይደማመጡና እርስ በርስ እንዳይቀባበሉ ያደርጋል ማለት ነው። እና እውነተኛ ጴንጤ ማለት ጴንጤ ስለሆነ ሳይሆን ክርስቲያን ነኝ ብሎ የሚያስብ ሰው ይሄንን ሲመለከት መንቃት እኔ ያ ነው ያስደነገጠኝ በእውነት። የሰው ትዕቢት ሳይ ማለት ነው ከራሴ ጀምሮ ሌላውን አይደለም የማየው። እና ይሄ በእውነት ከሆነ የሰይጣን ትዕቢት የሰይጣን ነው። ስለዚህ ቀጥታ ይሄ ነገር ይዞን እየሄደ ያለው እግዚአብሔር ላይ ወደ መታበይ፣ እግዚአብሔርን ከማወቅ አልፈን እንደገና ልክ እንደ ሰይጣን ወደ መታበይ ህዝቡን እየወሰደ እየነዳ ያለበት ሁኔታ ነው። እና እኔ እውነቱን ልንገራችሁ፣ በቃ ከዛ በኋላ ቄስ ቤተክርስቲያን ሄድኩ። ኦርቶዶክስ ቤተክርስቲያን ማንም ይዞኛ አልሄድም፣ ራሴ ነኝ የሄድኩት። ከዛ በኋላ ቄስ የኛን የቤተክርስቲያናችንን ቄስ አገኘኋቸው። በጣም በፍቅር ከምትጠብቁት ከምገምተው በላይ በፍቅር ተቀብለው አስተምረውኝ ስለ ስላሴ ስለ አስፈላጊ የሆነው ትምህርት እኔ እንደነገርኳችሁ እግዚአብሔር አስቀድሞ አስተምሮኛል። ግን ከሳቸው ጋር ስገናኝ በፍጹም ክላሽ አላረገብኝም። በፍጹም ነው የምነግራችሁ፣ በፍጹም። ከዛ በእንዲህ አይነት ሁኔታ ቄደር ተጠምቄ ንስሐ ገብቼ በመጀመሪያ ንስሐ ተማርኩ። ከዛ ንስሐ ገባው። የሚያስፈልገኝን ነገር ካደረኩኝ በኋላ ልክ ቄደር እንደነገ ልጠመቅ እንደ ዛሬ እኔ ለምስክርነት ነው የምነግራችሁ። በእውነት ለእግዚአብሔር ክብር ነው የምናገረው። እመብርሃን በህልሜ መጣች በአካል። እውነቴን ነው የምነግራችሁ። እና በቃ ልክ የት ጋር እንደቆማ እንደጠበቀችኝ ታውቃላችሁ? እዛ የሄድኩበት ቤተክርስቲያን በሩ ላይ ቆማ ጠበቀች። በሩ ላይ በክብሯ ቆማ ጠብቃኝ
እዛ እኔ ህፃን እንደሆንኩ ነው የሚሰማኝ፣ በጣም ህፃን ልጅ እና እማዬ እላለሁ። እኔ ደግሞ በህይወቴ እናቴንም እማዬ ብዬ አላውቅም፣ በስሟ ነው የምጠራት። እማዬ እላለሁ ማለት ነው ከኋላዋ እየሮጥኩኝ። እና እሷ ኮቴዋ በጣም ታላቅ ነው፣ በጣም ኮቴዋ ልነግራቸው፣ የልብሷ ስፋቱና ድምፁ እንደ አውሎ ንፋስ ነው በእውነት ያለምንም ማጋነን ነው የምነግራችሁ። ከዛ በኋላ ምን እንደሆነ ታውቃላችሁ? ቀጥታ እየመራችኝ ወደ በቅድስተ ቅዱስ ማለት እንዴት ብዬ በሚቀደስበት በኩል ይዛኝ ነው የገባችው። ከዛ ዝም ብላ ነው ይዛኝ የምትሄደው እና እንዲህ ለምንድን ነው ማሰማኝ? በጣም እየጮኩ ነው ማየ ሚሊዮን ታይምስ ይሆናል እንደዛ ብዬ ጮኩትና ወይኔ የሚረዳኝ ሰው ፈለግኩ፣ ከኋላ ድምፄን የሚያሰማልኝ። ከዛ ዞር ብዬ ሳይ በጣም የሚያምር ጎልማሳ ወንድ ከኋላ ይከተለናል። አሁን በቃ ሁለቱ፣ እኔ ከመሀል ነኝ፣ እሷ ከፊቴ ነው። በጣም በፍጥነት ትሄዳለች፣ ኮቴዋ እንደ ጉድ ነው የሚሰማው። ይዛኝ በዛ በኩል ይዛኝ ስትገባ ቤተክርስቲያን ውስጥ ልክ ገብቼ ስል እነሱ በዛው እንትን አሉ። እኔ ገባሁና ቁጭ አልኩኝ። ስገባ የቤተክርስቲያኑ ብርሃን እላዬ ላይ በራ። ምን ለማለት ነው? ሁሉ የነገርኳችሁ ነገር ምንድን ነው? የእግዚአብሔር መንፈስ ከኦርቶዶክስ ቤተክርስቲያን ጋር አለ፣ በጣም አለ። እና እግዚአብሔር እንዲህ አይነት ሁኔታ መብርሃንንም አሳይቶኝ በቃሉም በደንብ አድርጎ አረጋግጦልኝ ይሄውን ቄደረኝ። በማግስቱ ስነግራቸው ለቄስ ለቤተክርስቲያናችን ቀሲስ ማለት ነው፣ ከኋላም የነበረው መልአኩ ገብርኤል ነው። አንቺም እንደ ህፃን ተጠምቀሽ ወደ እግዚአብሔር ቤት ተቀላቅለሻል፣ እግዚአብሔር የተመሰገነ ይሁን ተብሎ ይኸው እግዚአብሔር በድንቅ ሁኔታ ከእንዲህ አይነት ከጨለማ ህይወት ገላገለኝ። በእውነት ነው የምነግር። ኦርቶዶክስ ንጽሕት በእውነት እግዚአብሔር በኃይል የሚሰራባት፣ አሁንም ልጆቿ ደግሞ እንደ ትንታግ እየፈላችሁ የወጣችሁ፣ አሁንም ደግሞ ህዝባችንን እያዳናችሁ ያላችሁ እግዚአብሔር አምላክ ይባርካችሁ። ሌላ ምለው የለም። ግን በዚህ በጴንጤ ሃይማኖት ግን በጣም የማዝነው ነገር ምን እንደሆነ ታውቃላችሁ? ትውልድ እየጠፋ ነው። እኛስ እግዚአብሔር ይመስገን። ግን ህፃናቶቹ ዛሬ ድራጊስት የሆኑት ዛሬ በእንዲህ አይነት ሁኔታ፣ በተለይ በውጭው ዓለም ነው የምነግራችሁ፣ በውጭው ዓለም ያሉበትን ሁኔታ እኛንን የምናውቀው እና እግዚአብሔር ይድረስልን ነው። ሌላ ምለው ነገር የለም። ስለሰጠኝ ልደት እግዚአብሔር አምላክ ይባርክ። መብራን ተባርክ። ሁላችሁም ተባረኩ እና ጸልዩ። በእውነት ትውልድ እየጠፋ ስለሆነ ስራችሁን እግዚአብሔር ያቃናላችሁ። እኛም ከጎናችሁ ነን። አመሰግናለሁ። መልካም ቀን። አሜን። እግዚአብሔር ያክብርልን። እናመሰግናለን። ሁላችንንም ጌታ ኢየሱስ ክርስቶስ እስከ መጨረሻው ድረስ በቅድስት ቤተክርስቲያን ያጽናን። በቅድስት ቤተክርስቲያን ያጽናን። ሄዱ መጨረሻ ላይ የምታሳየው ቪዲዮ ይኖራል። እንጠብቅ። ልንዘጋ ስንል ምናምን ተማሳይ ቪዲዮ ካለ እንጠብቃለን። እስከዛ እንትን በይ። ይጠፋል ብለን ነው ከሌለ እኔ ራሱ